አንድ ጥያቄ ልጠይቅህ። አገርህን ትወዳታለህ? አው ብሎ ከሆነ መልስ ፍቅርህን በምን ታሳያታለህ? በቃል፣ በምልክት ወይንስ በተግባር? ዛሬ በእጃችን ያለው ስልክ ከመገናኛ መሳሪያ በላይ ነው። ሐሳብ የሚያሰራጭ፣ ልብን የሚያገናኝ፣ ማህበረሰብን የሚቀይር ኃይል ነው። አንድ መልእክት ሰላምን ሊያጠናክር ይችላል። አንድ አስተያየት ወዳጅነትን ሊያበረታታ ይችላል። አንድ ማጋራት ተስፋን ሊያስፋፋ ይችላል። ግን አንድ ያልተጣራ መረጃ፣ አንድ የጥላቻ ቃል፣ አንድ የቁጣ ማጋራት ብዙዎችን ልብ ሊጎዳ ይችላል። ወጣት ሆይ፣ አገር የምታድገው በሰላም ነው። ሰላም የሚገነባው ደግሞ በእኛ ነው። ስለዚህ ከመጻፍ በፊት አስብ፣ ከማጋራት በፊት አረጋግጥ፣ ከመናደድ በፊት ተረዳ። ማህበራዊ ሚዲያ ለእውቀት፣ ለፈጠራ፣ ለስራ ዕድልና ለአንድነትና ለሰላም ተጠቀመበት። የዛሬው ፖስት የነገ ሀገርን ይገነባል። ሰላምን ምረጥ፣ እውነትን አጋራ፣ ፍቅርን ዝራ። ምክንያቱም ጠንካራ ወጣት ጠንካራ ማህበረሰብን ይፈጥራል። ጠንካራ ማህበረሰብ ደግሞ ጠንካራ ሀገርን ይገነባል። እኛ የሰላም ትውልድ ነን። እኛ የተስፋ ትውልድ ነን። እኛ የኢትዮጵያ ብሩህ ነን። ይህ የሲዳማ ክልል ሰላምና ጸጥታ ቢሮ ኮሙኒኬሽን ነው።